ክብር ለእግዚአብሔር ይሁን። አሜን። የምስክርነት ባለዕዳ እንዳልሆን እየፈራሁ ንግግር ጀመርኩ፣ ግን በደንብ እናገር። ክብር ለእግዚአብሔር ይሁን። አሜን። እውነት እዚህ ሙቭ አድርገን ከመጣን ቸርች የገባነው እዚህ ነው። ሌላም ቸርች አላየንም እና ትንሽ ያው ከብዙ ሰው ፊት ማውራት እችላለሁ። ያው ቅዱሳን ስለሆናችሁ ታስፈራላችሁ እና ክብር ለእግዚአብሔር ይሁን። ያው ትላንት የካቲት 13 ካገባው 5ኛ ዓመት ነው። እግዚአብሔር በዚህ 5 ዓመታት 2 ልጆች ሰጥቶናል። አንድ ወንድ አንድ ሴት ቆንጅዬ ልጆች እግዚአብሔር ባርኮናል። የምታምር ባለቤት አለኝ። ግን ሰይጣን በጣም ይዋጋል። ላለፉት 5 ዓመታት ያው እኛ በጌታ ቤት ያደግን፣ እኔ በጌታ ቤት ነው ያደግኩ። እሷም ኦልሞስት ቲኔጀር በፊት ነው ጌታን የተቀበለችውና በእግዚአብሔር ቤት ያደግን ልጆች ነን እና ያው ትዳር ከእግዚአብሔር እንደሆነ የምናቅ፣ መውጫ መንገድ እንደሌለው የምናቅ፣ ያው ግን እንደ ሰውኛ ስትራግል ውስጥ የነበረ ምን ማለት ነው? በቃ የሆኑ ወራቶች በጣም መልካም ጊዜ ይኖረናል። የሆኑ ጊዜቶች ደግሞ ዝም ብሎ የኩርፊያ ዘመን። የሚገርማችሁ ክፉ ደግ እንኳን ብዙ አንነጋገርም። ባለቤቴ በጣም ቅልብ ያላት፣ በጣም ቆንጅዬ፣ በጣም የምትወደድ እንደገና ደግሞ እውነት ለመናገር ነው እንደ ብዙ ሴቶች ያልሆነች በጣም የምታስተውል አይነት ሴት ናት። ግን ለምን እንደሆነ አንግባባም። ማለት አለመግባባት ማለት የኔ ድካም አለ አጠፋለው፣ ከዛ ያን ሶሪ ብላ መቀጠል አትችልም። ያው ትዳር ውስጥ አፔን ዳውን አለ። እኔም ደግሞ በቃ ከሷ ፐርፌክሽን ፈልጋለሁ። በቃ ይሄ ርስታው ለምን አዲስ መንገድ አንጀምርም አይነት ማለት ነው። እና በዚህ ሁሉ ግን የሚገርማችሁ ዝም ብሎ የሰውኛ ነገር እንዳልሆነ ይገባኝ ነበርና አይ ቲንክ ፕሮፌት ሀፍቴ ነው አይደለ? ሀፍቴ ፕሮፌት ሀፍቴ ያገለገለ ቀን ማክሰኞ ቀን ነውና እሑድ ነው። እሺ እሑድ ቀን ነውና ከአንድ ቀን በፊት ነው ማለት ነው። ብቻ እሑድ ቀን እኔ ዶርሜ ስለማልገባ ነው ስራ ቦታ ብቻ ዶርሜ ሆኜ አንድ ጸሎት ጸልዬ ነበር። ምንድነው የዘፍጥረትን መጽሐፍ እያነበብኩ ነበርና የተለመደ ቃል ሁሌ ማነበው ነውና ይሄ ሰዶምና ጎመራ የሚጠፋበትን አብርሃም ሲከራከር እንዲህ ሲል ከዛ ሎጥ ለምኖ መላእክቶቹን እንዳስገባቸው እንዲያ የምታውቁት ታሪክ ስለሆነ እና ጊዜያችሁን ላለመሻማት ፋይናሊ እኔ ልቤን የነካኝ ምን መሰላችሁ? በቃ ሁሌም በጣም ጥሩ ባል መሆን እፈልጋለሁ፣ መልካም ባል መሆን እፈልጋለሁ። ከዛ ደግሞ የሆነች ትንሽዬ ስተት እንትን እላለሁ። ያንን ሰይጣን አብልቶ ለሷ ያሳያታል በመካከላችን። በቃ እንደዛ አይነት እና ከሰይጣን እንደሆነ ሁሌ ይገባኛል። እና ግን መለወጥ ያለብኝ እኔ እንደሆንኩ አውቅ ነበር። በቃ እኔ ከተለወጥ ትዳራችን ፈውስ እንደሚያገኝ አውቃለሁ። እና ምን ብዬ ያን ቀን ጸለይኩ። ልክ ሎጥ መላእክቶቹ ቤቱ ገብተው ያው የምታውቁት ታሪክ ነው። ሰዎቹን አይነ ስውር አደረጉ፣ እንዲህ ያሉ ፋይናሊ ከተማዋን ሊያጠፏት እንደመጡና እሱ እና ቤተሰቦቹን ሊያወጡ እንደሆኑ ነገሩት። ሄደ ለቤተሰቦቹ ነገረ። እንዲያ እነሱም እያፌዘ መሰላቸው፣ ሊከተሉት አልቻሉ። ፋይናሊ አስቸኮሉት ይላል። የሚገርመው ግን እያስቸኮሉትም ሎጥ አልወጣም። ከተማዋ እንደምትጠፋ ያውቃል። ነግረውታል። አምኖ ተቀብሎ ሂዶ ተናግሯል ለዘመድ አዝማዱ። ዘመዶቹ አልተቀበሉም። አሁንም እያስቸኮሉት፣ እሱ ግን አይወጣም። ፋይናሊ መላእክቶቹ ምን አደረጉ ይላል? እጁን ይዘው ከከተማ አወጡት ይላል። እና ያንን ቃል እንዳነበብኩ ብርክክ ብዬ ጸለይኩ። እኔ በከበደ ነብይ
በጣም ደስ ስላለኝ ማለት በጌታ ቤት ነው ያደግኩትና አንዳንድ አቅም ያንሳችኋል አይደል እንደዛ እና ከዚህ ህይወት አውጣኝ ብዬ ጸለይኩ። አሁን አገኘኝ ነው የሚያስፈልገው አሁን ይባላል እና ይሻችሁ እና እግዚአብሔር መልካምነት ነው የሚያስነግሰኝ እና ያን ቃል እያነበብኩ ጸለይኩ እና እጄን ይዛ ከማንኛውም ካለውበት ነገር ከዚህ ወደ ጭቅጭቅ ከሚያስገባን ነገር ጌታው ያውጣን ብዬ ጸለይኩ ማለት እና ጸልዬው በነገታው በጣም ሶሪ እሺ እና ልክ እንደዛ እውነት ለመናገር በቃ ስጸልይ ጌታ እንደሚሰማኝ ማቅ ነበር እና እኔ እዚህ መጥቼ ብዙ መልእክቶች ተነግረውኛል። እዚህ የለመድኩት መልእክት ነው የምሰማው እና የራሴ መልእክት እንቅፋት ነኝ ብዙ ጊዜ ማለት ነው እና ጉባኤ ማለት መልእክት እንደዚህ ቀጥታ ለኔ መጥቶልኝ አያውቅም። ምክንያቱም ለመንፈስ ሬዲ ሆኛለሁ። ምን ማለት ነው? አገልጋዩ አቴንሽን እንዲያገኝ ካረኩት ይነግረኛል። ምክንያቱም እግዚአብሔር ለኔ ብዙ በኔ ያው ኪዳን አለ እግዚአብሔር ከኔ ጋር እና ማንም አገልጋይ መጥቶ እኔን እንዲያየኝ ካረኩት መልእክት እንደሚነግረኝ ያውቃል። ግን እንዲህ ጉባኤ መሀል ተቀምጬ ዝም ካልኩ መልእክት አይመጣም። ይሄ እኔ ከእግዚአብሔር ጋር ኤክስፒሪየንስ ያደረኩት ነገር ነው እና እና እዛ ጋር ነበር የተቀመጥኩት። መጥቶ ማገልገል ሲጀምር ቀጥታ ቃሉ የኔ እንደሆነ እርግጠኛ ነበር እና አይ ቲንክ ድምጼ ይሰማታል። አይሰማ? እሺ እና ቃሉ ምን ነበረ መሰላችሁ? በሰማሪያ ሰማሪያ በማን ከበባ ውስጥ ነበረች? በሶሪያውያን ከበባ ውስጥ ነበረች እና ከከበባው የተነሳ አስቀያሚ የመጽሐፍ ቅዱስ አስቀያሚ ረሃብ እናት ልጇን የበላችበት ረሃብ ሆነ የሚል ነገር እና በእኔም ህይወት ይሄ ነው። ምን ማለት ነው? እውነት ለመናገር አሁን እንዲሳወራ ያን ያህል የተረፉ የትዳር ያለን አይመስልም፣ ግን ስፒሪቹዋሊ ፋንክሽን ያደርግ ትዳር ይበል። ምን ማለት ነው? የሆኑ መልካም ዘመኖች አሉ፣ እንደገና ደግሞ እንጋጫለን። ግጭታችን የኛ መኮራረፍ ነው። እንኮራረፋለን፣ አንነጋገርም። እኔም የራሴን እወጣለሁ፣ እሷም ትወጣለች፣ እገባለሁ። በቃ እንደዛ አይነት። ከዛ ደግሞ የሆነ ሰዓት ደግሞ እንታረቃለን፣ አልቅሰን ንስሐ ገብተን እንስማማለን። አሁንም ደግሞ የድካም ህይወት ማለት ነው። ልክ እንዲህ አይነት ነበርና ቃሉን እየተናገረ ከበባ ውስጥ ያለ ህይወት ውስጥ እንደሆነ አቅ ነበር። እኔ ይሄ ከሰው አይደለም፣ በቃ የሆነ